ዶሚኒት አበዳሪ ሲሞት ይላል እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለክፋል ነገር ያለው ምንም ጓደኛዬ ነው። ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው። በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ ብቻ ይለፍልፍ ለማወጣው አረሽ ይበሉኝ ባኩትን እንዴ ናግባሽ ሁሌ ከመሸ ዛሬማ ጠይቀዋለሁ። እኔ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው። ምንድነው ምን ላድርግ? ያው በጣም የቅርብ ወዳጄ ነው ያረፈውና እየመጣው ቼክ ካላረኩት በቃ ከወዳጅ በላይ ነው። አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው። ወንድሜ ነው ያረፈው። እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች። እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ባለቤቱ አብረን ነው ያለነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ። ውሽማ አይደለም። አሁን ግን በቃ ባሏ ሆኛለሁ። አብረን እየኖርን ነው። በፈጣሪ ጸጸቱ ነው የሚያመላልስ ያስሬዚ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ በዚህ ነው መመላለሰው። አዎ ሁሉ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል። መጥቻ አይቼዋለሁ። ዙሪያም ነበረዱን አራቱንም አቅጣጫ ቼክ አድርጋለሁ። ሞቷል። ዛሬም ፈንቅሎ ይወጣል። እኔ አላምነውም። እንዴ እሱስ ወደማይመለስበት ሄዷል። ይብላኝ ለአንተ በቁም ለነቀልከው። አያችሁ አይደል ብድር ምን እንደሚያደርግ። በድሉ ብሬን አመልስም በድሉ